ጸሐፌ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ የቀዳማዊ ኃይለ ሥላሴ መንግስት የጽሕፈትና የፍርድ ሚኒስትር ሚያዝያ 17 ቀን 1947 ዓመተ ምህረት ማልደው ወደ ቢሮአቸው ሲመለሱ ይህች ቀን እንደሌሎቹ ቀናት ውላ የምትመሽ እንጂ የእሳቸው ዕጣ ፈንታ የሚወሰንባት እንደምትሆን አያውቁም ነበር። በሕማማቱ መግቢያ ሚያዝያ 3 ቀን 1947 ዓመተ ምህረት ጀምሮ ጤናቸው የሰነበቱት ጸሐፌ ትእዛዝ ለትንሣኤ በዓል ሚያዝያ 8 ቀን 1947 እንደልማዳቸው ቤተክርስቲያን እንኳን መሄድ ሳይችሉ ቀርተዋል። ወዲያውኑ ምሽቱ ላይ በጃንሆይ እልፍኝ አስከልካይ ኮሎኔል መኮንን ደነቀ በኩል ንጉሱን በስልክ አግኝተው አስፈቅደው ጥቂት ቀናት ለማረፍ ወደ ቢሾፍቱ መሄድ እንደሚፈልጉ ይነግሯቸዋል። አንድ ሳምንት ቢሾፍቱ ከሚገኘው የገጠር መኖሪያቸው እንዳረፉም ጤናቸው ተሻሽሏል ብለው ጠዋት ተነስተው እንደተለመደው ቢሮአቸው ለመገኘት ወሰኑ። ጸሐፌ ትእዛዝ የጽሕፈት ሚኒስትርና ጽሕፈት ቤታቸውን ሲያስቡ በገነተ ልዑል ቤተ መንግስት ግቢ ውስጥ ተዘጋጅቶ የሚጠብቃቸው ሌላ ድግስ ነበር። ቢሾፍቱ ከሚገኘው የንጉሱ ማረፊያ ፌርፊልድ ሃውስ ጠባቂ የነበሩት ሰው የጸሐፌ ትእዛዝን የቢሾፍቱ ቆይታ እየተከታተሉ ለንጉሱ ግምጃ ቤት ኃላፊም አባሃና በስልክ ያስተላልፉ ነበር። ጸሐፌ ትእዛዝ ከቢሾፍቱ ወደ አዲስ አበባ ያመሩ መሆናቸው ጤናቸው የተሻሻለ መሆኑንና ይህም ዜና ለቤተ መንግስቱ ሰዎች ከተነገረ በኋላ ዋና ሰዎች በፍጥነት እንዲጠሩም ተደረገ። ይህ ሁሉ ሲሆን የጽሕፈትና የፍርድ ሚኒስትር ሆነው ከፍ ያለ ንጉሱ ስልጣን ደረጃ ላይ የሚገኙት ወልደ ጊዮርጊስ ወልደ ዮሐንስ እየተደገሰላቸው ያለውን ጉዳይ ግን ፈጽመው ሳያውቁት ቀርተዋል። የዘውድ ምክር ቤትና ንጉሳውያን ቤተሰቦች አልፎ በግርማዊት ቪላ እየተሰበሰቡም ስለ ወልደ ጊዮርጊስ ወልደ ዮሐንስ ጉዳይ ውይይት ማድረጋቸውን ጸሐፌ ትእዛዝ በወቅቱ ቢደርሱበትም በመጨረሻ ሚያዝያ 1 ቀን ቅዳሜ የተካሄደውን ስብሰባና የተላለፈውን ውሳኔ ግን አልሰሙም ነበር። ለወራት ወልደ ጊዮርጊስ እንዲከታተል የተመደበ የጸጥታ ጓድም ከግርማዊት እቴጌ የእልፍኝ አሽከሮች መካከል የጸሐፌ ትእዛዝ ልዩ ወዳጅ የሆነ አንድ ሰው በግርማዊት ቪላ በሚስጥር የሚደረገውን ስብሰባ እየተከታተለ በቴሌፎን የሚያቀብል መሆኑን ደርሰንበታል። ለጊዜው ግን የዚህን ሰው ስሙንና ማንነቱን ማወቅ አልቻልንም ሲል ሪፖርቱን ለአገር ግዛት ሚኒስትሩ ለራስ አበበ አረጋይ አቀርቧል። ይህም ልዩ የጸጥታ ጓድ የሚመራው በኮሎኔል ለማ ገብረ ማርያም ሲሆን በተደረገው ብርቱ ክትትል ከግርማዊት ዋና ሰዎች መካከል የጸሐፌ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ የቅርብ ወዳጅነታቸው የታወቀው አዛዥ ተረፈ ወልደ ገብርኤል መሆን አለባቸው ተብሎም ተደመደመ። ከሚወራው ወዳጅነት በስተቀር ግን የተለየ ማስረጃ አልተገኘም። ከዚህ ዕለት ጀምሮ የግርማዊት ዋና እልፍኝ አስከልካይ የሆኑት አዛዥ ተረፈም ከቤታቸው አርፎ እንዲቀመጡም ከቤታቸው አጥር ግቢ እንዳይወጡም ከማንም ሰው ጋር ከቤተሰቦቻቸው በስተቀር ያላቸው ግንኙነት ሁሉ እንዲቋረጥ ተደረገ። ጸሐፌ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ ቢሾፍቱ በነበሩበት ሰሞን በአዛዥ ተረፈ ወልደ ገብርኤል ላይ የተወሰነውን እርምጃ አልሰሙም ነበር። ሚያዝያ 17 ቀን ከጠዋቱ 3 ሰዓት ተኩል ላይ ግን ከጽሕፈት ሚኒስቴር ቢሮአቸው ሆነው አዛዥ ተረፈን በቴሌፎን ለማነጋገር ቢፈልጉም አላገኟቸውም። የቤታቸው ስልክ ይጠራል እንጂ አይመልስም። ኋላ ቢቸግራቸው የግርማዊትን ዋና ግምጃ ቤት ሹም በጅሮንድ ገዛኸኝን በስልክ አግኝተው ምነው አዛዥ ደህና አይደለም ወይ? የቢሮውም የቤቱም ስልክ አይመልስም ብለው ጠየቋቸው። በጅሮንድ አዛዥ ተረፈ ከቤታቸው እንዳይወጡ መጋዛቸውን መናገር ግን አልፈለጉም። ለሥራ ጉዳይ ወደ አምቦ ቤተ መንግሥት ሄደው ይሆናል የሚል መልስ ሰጧቸው። ጸሐፌ ትእዛዝ ግን በዚህ ምላሽ አልረኩም። ወዳጃቸው የሆኑትንና ከአዛዥ ተረፈ ጋርም የጋብቻ ዝምድና ያላቸውን ፊታውራሪም ኃይለ ሚካኤል ዘውዴን በስልክ አግኝተው አዛዥን ፈልጌ ያጣሁት የት ነው ያለው ብለው ጠየቋቸው። ፊታውራሪም የሚያውቁትን ሁሉ ተናገሩ። ምክንያቱን አላወቅንም። ወንድማችን አዛዥ ከቤት እንዳትወጣም ከማንም ሰው ጋር ግንኙነት እንዳታደርግ ተብሎ ተወስኖበታል አሏቸው። ጸሐፌ ትእዛዝ እጅግ አዘኑ። ምናልባት በእኔ ምክንያት ይሆንን የሚል ጥርጣሬ ማደረባቸው። ሆኖም ግን ዝም ብሎ የሚመጣውን ከመጠበቅና የሚወራውን ከማዳመጥ በስተቀር ለጊዜው ሌላ የሚያደርጉት ነገር አልነበረም። ሚያዝያ 17 ቀን 1947 ዓመተ ምህረት ሰኞ ማለዳ ላይ
ቀዳማዊ ኃይለሥላሴ ከልማዳቸው ውጪ አምሳለ ገነት ከተባለው ጽሕፈት ቤታቸው ሳይሄዱም በገነተ ልዑል ቤተ መንግስት አረንጓዴ ሳሎን ውስጥ እስከ እኩለ ቀን 6 ሰዓት ድረስ ቆዩም። ከጠዋቱ 3 ሰዓት ተኩል ላይ በአረንጓዴው ሳሎን ውስጥ ለ50 ደቂቃዎች ያህል አጭር ስብሰባ አድርገዋል። ስለ ጸሐፌ ትእዛዝ ጉዳይ አፈጻጸሙ በመጨረሻው የተዘጋጀውን ፕሮግራምና ሰነድም አጸደቁም። በስብሰባው ላይ የተገኙት እነዚያው ከዚህ ቀደም በወልደ ጊዮርጊስ ጉዳይ ይሰበሰቡ የነበሩት ግርማዊት እቴጌ መነን፣ ልዑል አልጋ ወራሽ ልዑል ራስ ካሳም፣ ልዑል መኮንን፣ አቡነ ባሲሊዮስና ደጃዝማች መስፍን ስለሺ ነበሩ። ከስብሰባው ፍጻሜ በኋላ ግን ሁሉም ወደ ጉዳያቸው ሲመለሱም ጃንሆይና አቡነ ባሲሊዮስ ብቻ በአረንጓዴ ሳሎን እንዲቆዩ ተደረገም። ጸሐፌ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ ከጠዋቱ 3 ሰዓት ጀምሮም በዕለቱ በጽሕፈት ቤታቸው ሲሰሩ ከቆዩ በኋላ 4 ሰዓት ላይ ለ2 ሳምንት ያህል ያላያቸውን ንጉሠ ነገሥት እጅ ለመንሳት ገነተ ልዑል ቤተ መንግሥት በደረሱ ጊዜም ጃንሆይ በቆይታ ንግግር ላይ ስላሉ እንዲጠባበቁ ተነገራቸው። ልክ 4 ሰዓት ተኩል ሲሆን ጸሐፌ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ ወደ አረንጓዴው ሳሎን እንዲገቡ ተጠሩም። ጸሐፌ ትእዛዝ ጃንሆይን እጅ ሲነሱም እንዴት ሰነበትክ ብለው ቢሾፍቱ በሰነበቱበት ወቅት በጤናቸው ስለመሻሻሉም ጥቂት ካነጋገሯቸው በኋላ ወልደ ጊዮርጊስ ወልደ ዮሐንስ ያልጠረጠሩትንና ያልጠበቁትን ውሳኔ ከዚህ እንደሚከተለው ንጉሡ ገለጹላቸው። ስማ ወልደ ጊዮርጊስ ብለው ጀመሩ። ዛሬ ጠራን ስላንተ ጉዳይ ተወሰነውን እኛው ራሳችን በቀጥታ በእንነግር የተሻለ ይሆናል ብለን ነው አሉ። እንዲህም ሲሉ ቀጠሉ። ከዚህ ቀደም ልብህም እግርህም ከኛ መራቁን አይተን ምን ሆነሃል ብለን ብንጠይቅህ ጥያቄያችን ሳይከብድ ስለቀረም የምታስበው ልትገልጽልን አልፈለክም አሉ። ቀጠል አደረጉና ከዚህ ሌላ ደግሞ አንድ ሌላ ጉዳይ አንስተን ስናነጋግር ለንደን በመንደርስ ጊዜ እናገራለሁ ብለ የሰጠውን ቃል ሳትፈጽም ቀርተሃል። ይህንኑ ጉዳይ ደግመን ብንጠይቅህም ያንኑ የመንግስት ሥራ ጉዳይ በስደተኛ ቋንቋ ለማስረዳት ነው እንጂ ጉዳዩ ቢቀርም ፍሬ የለውም ብዬ ትቼው ነው የሚል የተሸፋፈነ ምላሽ ሰጠህናል አሉ። ከዚህ በቀር ደግሞ ስራህን ችላ ብለዋል፣ ባህሪም ተለውጦ አግኝተናል አሉ። ስለዚህ ያሉ ንጉሡም ይህ ሁሉ የደረሰው ምናልባት በስራ ብዛት ሊሆን ይችላል ብለን ብናስብም በሌላ በኩል ደግሞ አንተም ራስህ አሁን ካለህበት ሁኔታ ማረም እንደሚገባ አይተን ወደ ሌላ ስራ ልናዛውር ወስነናል ብለው እዚያው ተናገሩ። ጸሐፌ ትእዛዝ ምንም እንኳን የተወሰነባቸው የሥራ ዝውውር ምን እንደሆነ ባይገለጥላቸውም የጃንሆይ አነጋገርና አኳኋን ከመቼውም ጊዜ እጅግ የተለየና የከረረ ስለሆነባቸው ትህትና በተመላበትና በረጋ መንፈስ ከተዘረዘሩ ጥፋቶች ውስጥ ለሁለቱ ጉዳዮች መልስ ተሰጣሉ ሲሉም ተነሱ። አንደኛ አሉ ጸሐፌ ትእዛዝ ወልደ ጊዮርጊስ ልብህም እግርህም ርቆናል ለተባለው ከዚህ ቀደም እንዳሉ ሳልጠራ መጥቼ የማላውቅ በሆኔ ነው አሉ። ሁለተኛም አሉ እንግሊዝ ሀገር እናገራለሁ ብዬ ነበረው ያንኑ የመንግስት ሥራ ጉዳይ ስለሆነም መላልሶ መናገሩ ማሰልቸት ይሆናል ብዬ ነው የተውኩት ሲሉም ተናገሩ። እነዚህን የሁለቱ ጉዳዮች መልስ ከሰጡ በኋላም ጃንሆይ ይቅርታ አድርገውልኝ የታሰበው ዝውውር እንዲቀርልኝ ሲሉ ማመለከቱም ጃንሆይ ወዲያውኑ በሰጧቸው መልስ አይቻልም የተወሰነው መፈጸም አለበት አሏቸው። በዚህ ጊዜም ትእዛዝ አንድ ያልተጠበቁት ነገር ተናገሩ። ኃይለኛ ተብሎ የሚገመትም ጥያቄ አቀረቡ። ይህ በእኔ ላይ የተወሰነው ማንን ደስ ለማሰኘት ነው ጃንሆይን ወይንስ ሌሎችን ብለው ጠየቁ። ጃንሆይ የቀረበላቸው ጥያቄ ድፍረት ሆኖ ታያቸው። በቁጣ አነጋገሩም እኔው ራሴ አመዛዝኝ ያደረኩት እንጂ ሌላ ሰው ለማስደሰት የማደርገው ነገር የለም ታውቀኝ የለም እንዴ በሚል መልስ ሰጧቸው። ወዲያው ጸሐፌ ትእዛዝ ረገብ ብለው ጃንሆይን ደስ የሚያሰኝ ከሆነ መልካም ነው እቀበላለሁ ብለው ለዘላለም ያንግሶ የሚለውን የተለመደ የሚኙት ቃል በመጥቀስ እጅ ከነሱ በኋላ ከአረንጓዴው ሳሎን ሲወጡ የንጉሠ ነገሥቱ ሊጋባ በቀለ በየነ ጠጋ ብለው ሹመት ወደሚሰጥበት ዱክ ቤት ወደ ተባለው አዳራሽ እንዲሄዱ ጠየቋቸው። የቤተ መንግስቱም ሊጋባ በቀለ በየነም ፊት ለፊት ጸሐፌ ትእዛዝ ወልደ ጊዮርጊስ መካከል ላይ ምክትሉ ሊጋባና ዋናው አጋፋሪ ከኋላ አጅበዋቸው ዱክ ቤት በተባለው አዳራሽ ሲገቡም በዚያ ቀደም ብለው የተገኙት ከቤት ወደድ መኮንን እንዳልካቸው ጠቅላይ ሚኒስትሩም ከራስ አበበ አረጋይ የሀገር ግዛት ሚኒስትር ከአቶ ገብረወልድ እንግዳ ወርቅ ጽሕፈት ሚኒስትርና ዋና ዳይሬክተር እጅ ሰላምታ ከተለዋወጡ በኋላ
ወዲያውኑ ሊጋባ በቀለ በየነ የሊጋባነት ዘንጋቸውን አንስተው ክቡር ጸሐፊ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ የሚል ጥሪ ያሰሙ። አቶ ገብረ ወልድ እንግዳ ወርቅ ከንጉሠ ነገሥቱ የተሰጠውን የሹመትን ትእዛዝና መግለጫ ካነበቡ በኋላ የቀድሞው የጽሕፈትና የፍርድ ሚኒስትር ከዛሬው ዕለት ጀምሮ የአርሲን ጠቅላይ ገዢ ሆነው መሾማቸውን ማበሰሩም ከዚህ ቀደም ለሌሎች ተሿሚዎች ሆነ ተሻሪው ተደርጎ በማይታወቅ ሁኔታ አዲስ ነገር ሆኖ የታየው ጸሐፊ ትእዛዝ ወልደ ጊዮርጊስ የአርሲ ገዢ ሆነው ሲሾሙ ምክንያቱ ምን እንደሆነ በሹመቱ ስነ ስርዓት ላይ መነገሩ ነው። አቶ ገብረ ወልድ ያነበቡት ቃል ያው ጃንሆይ ጠዋት በ4 ሰዓት ተኩል ላይ አቡነ ባሲሊዮስ ባሉበት በአረንጓዴ ሳሎን የነገሯቸው ነው እንጂ አዲስ ነገር እንዳልነበረም ሰነዶች ያስረዳሉ። ይህንኑም አቶ ገብረ ወልድ እንግዳ ወርቅ ጽሕፈት ሚኒስቴር ዋና ዳይሬክተር በታዘዙት መሰረት እንደ አዋጅ ቃል ያነበቡት የሚከተለው ነበር። ጸሐፊም ትእዛዝ ወልደ ጊዮርጊስ ሆይ አንደኛም ከዚህ ቀደም ልብህም እግርህም ስለራቀን ምን ሆነሃል ብለህ ብንጠይቅ ጥያቄያችን ሳይከብድ ስለቀረና እውነተኛውን ምክንያት ገልጸ ለመናገር ፈቃደኛ ስላልሆንክ፣ ሁለተኛ ለንደን ስንሄድ እዚያው እናገራል ያልከውን ጉዳይ ሳትነግረን በመቅረትም ስለዚሁም ደጋግመን ብንጠይቅህ ያንኑ የሥራ ጉዳይ በስደተኛ ቋንቋ ለመናገር ነበር እንጂ ቢቀርም ፍሬ ነገር የለውም ብዬ ነው የሚል የተሸፋፈነ ምላሽ ስለሰጠህን፣ ሶስተኛ ስራህን ችላ ማለትህንና ባህሪም ተለውጦ ስላገኘ ነው፣ አራተኛ ራስህን አሁን ከምታሳየው ሁኔታ ማረም የሚገባ መሆኑን አይተን ባህሪ እስኪሻሻል ድረስ የሥራ ዝውውር በማድረግ የአርሲ ጠቅላይ ግዛት ሆነ እንድትሰራ አዘናል የሚል ውሳኔ ነበረም። ጃንሆይ ቀደም አድርገው በአረንጓዴ ሳሎን የነገሯቸው ይህ ከዚህ በላይ የተገለጸው የወቀሳ ቃል እንደገና በድጋሚ በአዋጅ መልክ በሹመቱ ስነ ስርዓት ላይ ሲነበብ ለጸሐፊ ትእዛዝ ወልደ ጊዮርጊስ ምን ያህል ሞራልን የሚነካ መሆኑን መገመት ይቻል ነበር ሲሉ የቀዳማዊ ኃይለ ሥላሴ መንግስት በሚል መጽሐፉት አምባሳደር ዘውዴ ረታ በመጽሐፋቸው ተጠቅሷል። ሆኖም ግን አሉ አጅሬም ይህን ያህል የተነኩ መሆናቸውን በማሳየት ተቃዋሚዎቻቸውን ግን ማስደሰት አልፈለጉም። የአቶ ገብረ ወልድ መግለጫ ሲፈጸም ፊታቸውን ወደ ጠቅላይ ሚኒስትሩ መልሰው የጃንሆይን ያላችሁት ቃል የናንተ ስለሆነ ልብ አይቀበለውም። በመጀመሪያም እኔ እንደናንተ የጃንሆይ ታማኝ የጃንሆይ ባሪያ ነኝ፣ አሁንም ነኝ፣ ወደፊትም ያው ነኝ። የጃንሆይን ትእዛዝ ግን በደስታ ተቀብያለሁ ብለው እጅ ነስተው ወጡ። ከዱክ ቤት መውጫ በር ላይ በስተመጨረሻም በሊጋባ በቀለ በየነና በኮሎኔል መኮንን ደነቀም ዋናም የእልፍኝ አስከልካይ አማካይነት ንጉሠ ነገሥቱንና ንግሥቲቱን ጫማ ለመሳም ወደ ገነተ ልዑል አረንጓዴ ሳሎን ማምራታቸው ወልደ ጊዮርጊስ ወልደ ዮሐንስ ጠቅሰውታል። በዚያ ጊዜም በቤተ መንግሥቱ ቅጥር ግቢ ውስጥ የሚታየው ትርምስ ከዚያ በፊት ታይቶ የሚታወቅ አይመስልም። ቁጥራቸው በርከት ያለው የክብር ዘበኛ መኮንኖችና ወታደሮች በጦር ልብስና በመሳሪያ ትጥቆ ነው ቤተ መንግሥቱን አጥለቅልቀውታል። ደጃዝማች መስፍን ስለሺ የቤተ መንግሥቱ ሎርድ ቻምበርሊን በመሆናቸው የጦር ልብስ ለብሰውና ፉራዥር አንጀርግገው ሽጉጣቸውንም ታጥቀው ወደ አረንጓዴው ሳሎን መግቢያ ላይ ሲንጎራደዱ ይታዩ ነበር። ጸሐፊ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ በግል ማስታወሻቸው ላይ የሽረቱን ዕለት የደረሰውን ሁኔታ ሲያስታውሱ የግቢው መናወጥ፣ የዘበኞቹ መደነባበር፣ የክብር ዘበኞች መሸባበር፣ የደጃች መስፍን ስለሺ ማገርገር ብዙ ነገር ያሳይ ነበርና ስዕሉን ለመተረክ ላውሪ ያስቸግራል ብለዋል። ጸሐፊ ትእዛዝ እንዳሉት በዚያን ዕለት በቤተ መንግሥቱ ውስጥ የታየው መተረማመስ መፈንቅለ መንግሥት ተዘጋጅቶ የከሸፈ ወይም በመክሸፍ ላይ የሚገኝ ስለሚመስል ከሰው ጋር በእርጋታ መነጋገርና እውነተኛው ምክንያት ምን መሆኑን ለማወቅ አስቸጋሪ ነበር። በሌላው ጊዜም ወደ ቤተ መንግሥቱ ለመምጣት የተፈቀደላቸው ደጅጠኞች እጅ ነሺዎች የዙፋን ችሎት ባለ ጉዳዮች በዚያን በሚያዝያ 17 ዕለት ወደ ግቢ እንዳይገቡም ተከልክለዋል። ወልደ ጊዮርጊስ ወልደ ዮሐንስ ሹመቱን ከተቀበሉና በገነተ ልዑል ቤተ መንግሥት በአረንጓዴ ሳሎን የአፕሬቲቭ ግብዣ ከተደረገላቸው በኋላ ወደ መኖሪያ ቤታቸው ተመልሰው እንኳን ደስ አለው ለማለትም ይሁን ደግሞ አምላክ ያበርታው የሚል መልካም ምኞት ለመግለጥ የመጡትን ወዳጆችና ዘመዶች ተቀብለዋል። በልማድ እንደሚታወሰው አንዳንድ ያልተደሰቱ ወይም ያዘኑ ተሿሚዎች እንደሚያደርጉት ጸሐፊ ትእዛዝ እንግዶች አልቀበልም ብለው የቤታቸውን በር አልዘጉም። ይህን ቢያደርጉ ተሳሳቱ ወይም ልክ አይደሉም የሚላቸው አይኖርም። እሳቸው ግን የንጉሠ ነገሥቱን ሹመት መቀበላቸው ማሳየት እንጂ
በተሰጣቸው ስራ አልተደሰትኩም ብለው ስሜታቸውን መግለጥ አልፈለጉም። ጸሐፌ ትእዛዝ ብዙ ሰዎችን ታዝበዋል። በወቅቱ ግን በማናቸው መልክ ለማዘንም ሆነ ለማጽናናት ሊጠይቋቸው ቤታቸው የመጡት የካቢኔ ሚኒስትሮች 3 ብቻ ነበሩ። እነዚህም ባላምበራስ ማኅተመ ሥላሴ ወልደ መስቀል የእርሻ ሚኒስትሩም፣ አቶ አካለ ወልድ ሀብተወልድ የትምህርት ሚኒስትርና አቶ አክሊሉ ሀብተወልድ የውጭ ጉዳይ ሚኒስትር ነበሩ። ከሀገረ ገዢዎች ከአሩሲ ተሽሮ ቦታውን ለጸሐፌ ትእዛዝ የለቀቁት ደጃዝማች መንገሻ ስዩም፣ የአዲስ አበባ ከተማና የአውራጃው ገዢ ደጃዝማች ከበደ ተሰማ መጥተዋል። ከነዚህ በስተቀር ሌሎቹ የካቢኔ ሚኒስትሮችና እንዲሁም በከተማ የነበሩ አንዳንድ ጠቅላይ ገዢዎች ሳይጠይቋቸው በመቅረታቸው ጸሐፌ ትእዛዝ ገልጠው ባይናገሩትም ምን ያህል እንዳስገረማቸው መገመት ይከብዳል። ንጉሠ ነገሥቱ እንኳን እንደዚህ ባልጠበቁት ሁኔታ ከነበሩበት ስልጣን ቢያነሷቸውም በሹመታቸው ዕለት ለእንግዶች መቀበያ ብለው ከቤተ መንግስቱ የተዘጋጀ መስተንግዶም ልከውላቸዋል። በሹመቱ ማግስት ማክሰኞ ሚያዝያ 18 ቀን 1947 ዓመተ ምህረት ከጠዋቱ 3 ሰዓት አዲሱ የአሩሲን ጠቅላይ ገዢ ብቻቸውን በእጃቸው አንድ ማስታወሻ ይዘው እጅ ለመንሳት ቤተ መንግስት በመጡ ጊዜ የተደረገላቸው የቀዘቀዘ አቀባበል ስመለከታሉ ጸሐፊውም በዚያን ዘመን በእኔ በትንሹ ጋዜጠኛ አስተያየት እንኳን ከፍ ያለ የሐዘን ስሜት እንዳደረባቸው አምባሳደር ዘውዴ ረታ ገልጸዋል። ከዚህ ከታሪካዊ ቀን ከሚያዝያ 17 በፊት አይኔ መለከት የነበረው የለመድኩት ጸሐፌ ትእዛዝ ከጽህፈት ሚኒስቴር ቢሮአቸው ተነስተው ወደ ቤተ መንግስት ለመምጣት የእግር ጉዞ ሲጀምሩም ገና ከሩቅ አጃቢዎቻቸው ምን ያህል ድምቀት ይሰጡ እንደነበረ ከዚያም አምሳለ ገነት አደባባይ ሲደርሱ ደግሞ እሳቸውን እጅ ለመንሳት የሚሽቀዳደሙትና የጋለ ትህትናቸውን እንደ እስክስታ ወራጆች የሰውነታቸውን መሽቆጥቆጥ ለማሳየት የሚታገሉት የመንግስት ባለስልጣኖች፣ ደጅጠኞች፣ ባለጉዳዮች ምን ያህል ብዙዎች እንደነበሩ ሳስታውስ ይህ ሁሉ በአንድ ቀን ዕድሜ ተለውጦም ጸሐፌ ትእዛዝ ወልደ ጊዮርጊስን የሚያክል ሰው እንደሌላው ባለጉዳይ ሁሉ ንጉሠ ነገሥቱን እጅ ለመንሳት አደባባይ ላይ ቆመው ሲጠባበቁ በማየቴም እኔም ከአቅሜ በላይ ሐዘን ተሰማኝ ሲሉ አምባሳደር ዘውዴ ረታም ይገልጻሉ። ይህን ባየሁበት ሁኔታ የዚህን ዓለም የሰዎችን ተለዋዋጭነትና ከንቱነት የሚያስገነዝብ በመሆኑ ለምን ጊዜም ከአእምሮ ተቀርጾ ይኖራል ሲሉ አምባሳደር ዘውዴ ረታ የቀዳማዊ ኃይለ ሥላሴ መንግስት በሚለው መጽሐፋቸው ላይ ሐዘናቸውን ገልጸዋል። ጃንሆይና ወልደ ጊዮርጊስ ወልደ ዮሐንስ ተገላልጠው የልባቸውን ለመነጋገር ግን ፈልገዋል። ጃንሆይ በአንድ ወቅት በ1927 ዓ.ም አዲስ አበባ ዱክ ቤት ለወልደ ጊዮርጊስ ወልደ ዮሐንስ የሰጡት መልእክት ነበረ። ያሳደግኩትን አበባ እኔው ቆርጬ መጣሉ ስለሚያሳዝነኝ ይህ እንዳይደርስብኝ ተጠንቀቅ በማለት መልእክት አስተላለፉላቸው። 1931 ላይ ደግሞ ለንደን ላይ ወልደ ጊዮርጊስ ወልደ ዮሐንስ በጻፉት ማስታወሻ ጃንሆይ እንኳንስ ያሳደጉትን የቆረጡን ቢሆን ይመጣል፣ ባህሪ እንደሌለቦ ባሪያው ሆኜ በመኖር ያየሁ ምስክር ነኝ በማለት ምላሽም ሰጥተዋል። እነዚህ ጥቅሶች ቀዳማዊ ኃይለ ሥላሴና ወልደ ጊዮርጊስ ወልደ ዮሐንስ በተለያዩ ጊዜያቶች የተለዋወጧቸው አስተያየቶች ቢሆኑም ከግራ ወደ ቀኝ የሚያዩ ሰዎች ግን ሌላ ትርጉም ሰጥተዋቸው እንደነበረ አንድ ነገር ይነገራል። ዋና ዳይሬክተር አድርገው ሲሾማቸው በመነሻም በውጭ ጉዳይ ሚኒስቴር ውስጥ ንጉሱ ትልቅ ተስፋ የጣሉት በወልደ ጊዮርጊስ ወልደ ዮሐንስ ላይ ነበር። ነገር ግን አሩሲ ከተሾሙ በኋላ ብቻቸውን ሲያስቡና ሲያጠኑ ወልደ ጊዮርጊስ ጃንሆይ በልዩ ቀጠሮ አግኝቼ የልቤን አውጥቼ ልነጋገራቸው ፈልጋለሁ አሉ። ይኸውም ጃንሆይ ባላሰብኩትና ባልጠበቅኩት መንገድ እስከዚህ አርቀው የጣሉኝ ምን ባጠፋ፣ ምን ብበድላቸው፣ ምን ባስቀይም እንደሆነ እውነተኛውን ምክንያታቸውን ገልጠው የልባቸው እንዲነግሩኝ እፈልጋለሁ። ከዚህ በፊት በተለይ ሽረቴን ራሳቸው በነገሩኝ ዕለት እግርህም ልብህም ስለራቀን ስራህንም ችላ ስላልከው የሚል ምክንያት ነግረውኛል። ይሁን እንጂ በእኔ ላይ በአንድ ጊዜ ይህንን ከባድ እርምጃ ለመውሰድ የተነገሩኝ ምክንያቶች ግን በቂ አይደሉም የሚል ጥርጣሬና ይከነከናቸው ገባም። ሌሎች የተደበቁ ነገሮች አሏቸው። ስለዚህ ጃንሆይን ግልጽና እውነተኛ በሆነ መንገድ አነጋግሮ መረዳት በጣም አስፈላጊ መሆኑን አምናለሁ ስላሉ ወልደ ጊዮርጊስ ይህንን ሁሉ ጠይቄ ከጃንሆይ የሚሰጠኝ መልስ የሚያረካኝ ካልሆነ ግን ወይም የሚያሳዝነኝ ከሆነ ለጃንሆይ መንግስት ሸክም መሆን ስለማልፈልግ የሥራ ስንብት እንዲሰጠኝ አመልክቼ እያረስኩም ሆነ እየነገድኩ እነዚህን 3 ራስ ያልቻሉ ልጆች ማሳደግ እመርጣለሁ ብለው ወልደ ጊዮርጊስ ወልደ ዮሐንስ ይወስናሉ። ቀጠሮ ተጠየቀ። ከመወሰኑ በፊት ግን አንድ በጣም ለሚያምኗቸው የቤተሰብ ወዳጃቸው ለሆኑት ያቀዱትን ሐሳብ ገልጠው ወልደ ጊዮርጊስ ወልደ ዮሐንስ አማከሯቸው። እኚህ ወዳጃቸው ደግሞ ከልባቸው የሚያስቡትን
ነገሯቸው። በዚህ መንፈስና በዚህ አኳኋን ጃንሆይን ማነጋገር ምን ጣጣ እንደሚያስከትል ምን ችግር እንደሚፈጥር ግልጽ ሆኖ ይታየኛል አሉ። ስለዚህ ሐሳቡን ጨርሼ አልደግፈውም። ለነዚህ ራስ ላልቻሉ የ7 የ3 እና የ1 ዓመት ዕድሜ ላላቸው ልጆች ማሰብና ቅድሚያ መስጠት ተገቢ መሆኑን የምንስማማበት ከሆነ ያላንዳች ክርክር ያላንዳች ውዝግብ የንጉሠ ነገሥቱን ትእዛዝ ተቀብሎ መፈጸም ግዴታ ይሆናል አሏቸው። በዚህ ዓለም ብዙውን ጊዜ የሰው ልጅ ላፈራቸው ልጆቹ መስዋዕትነትን መቀበል የተለመደ እንጂ አዲስ ነገር አይደለም። ንጉሠ ነገሥቱ ጸሐፊ ትእዛዛቸው እና የቀኝ እጃቸው የነበረውን ሰው ሲሽሩ ጊዜ ወስደው አስበውበትና ተደራጅተውበት ነው። ወልደ ጊዮርጊስ ግን ይህን የመሰለው አደጋ እንደሚወድቅበትና እንደሚጎዳው ሳይጠረጥርና ሳይሰናዳ ነበር። ስለዚህ ሳያስበውና ሳይጠብቀው የደረሰበትን በቆራጥነትና በአርቆ አስተዋይነት መንፈስ ከመቀበልና የደንቡን ከመፈጸም በስተቀር ሌላ ምርጫ እንደሌለው መወሰን አለበት አሉ። ምንም እንኳን ዕውቀትና አገልግሎት የሰራተኛ መለኪያ መመዘኛ መሆናቸው ባይካድም በአንዳንድ አስተዳደር ደግሞ ድህነት ለጥቃት አመቺ መሆኑን መዘንጋት የለብንም። በእኔ ሐሳብ ከጃንሆይ ጋር ለመነጋገር የተጠየቀው ቀጠሮ አንድ ጊዜ ተጠይቋልና መከበር አለበት። ነገር ግን በቀጠሮው ዕለት የሚደረገው ንግግርና የሚቀርበው ሐሳብ አንዳች ችግር ሊያስከትል የሚችል እንዳይሆን በብርቱ አስብበት ሲሉም ይመክሯቸዋል። ጸሐፌ ትእዛዝም በረጋ መንፈስ እያሰቡ የእነዚህን የ3 ትንንሽ ልጆች ጉዳይ እጅግ የሚያስጨንቅ ሆኖ አገኙት። ሚያዝያ 27 ቀን 1947 ዓመተ ምህረት 14ኛ የነጻነት ድል በዓል በተከበረበት ዕለት የቀድሞው የጽሕፈትና የፍርድ ሚኒስትር አዲሱ የአርሲ ጠቅላይ ገዥም በታላቁ የዳግማዊ ምኒልክ ቤተ መንግስት አዳራሽ በተዘጋጁት የሻምፓኝና የራት ግብዣዎች ላይ ተካፋይ እንዲሆኑ ተጠሩም። ከጥቂት ቀናት በኋላም ከአዲስ አበባ ከንቲባነት ወደ ሸዋ ጠቅላይ ግዛት እንደራሴነት የተሾሙት ደጃዝማች ከበደ ተሰማ በበዓሉ ዋዜማ አንዲት ማስታወሻ ለጃንሆይ ይልካሉ። ነገ በመናከብረው የነጻነታችን በዓል ላይ ተካፋይ እንዲሆኑ በግርማዊነቱ መልካም ፈቃድ ጸሐፌ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ መጠራታቸውን ሰምቼ ደስ ብሎኛል። የፕሮቶኮል አቀማመጣቸው ወደ ጠቅላይ ገዥነት ከመዛወራቸው በፊት ግን የነበረውን ደረጃ ቢይዝ ተመልካች ሁሉ የጃንሆይን ልግስና እንደሚያደንቅ ባህሪያው ለግርማዊነቱ ማሳሰብ ግዳጅ መስሎ ይታየኛል ሲሉ ተናገሩም። ንጉሠ ነገሥቱም ትእዛዙ እንዲፈጸም መከሩም። በዚህ መሰረት ጸሐፌ ትእዛዝ ለሻምፓኙ ግብዣም ከታላቁ ቤተ መንግስት ሲደርሱም በፊት እንደሚደረገው ዋናው የእልፍኝ አስከልካይ ተቀብለው ሚኒስትሮቹ በሚቆሙበት መስመር ከጀነራል አብይ አበበ ቀጥሎም ከአቶ መኮንን ሀብተወልድ በላይ የነበራቸውን የቀድሞ ፕሮቶኮል ቦታቸውን ሰጧቸው። ከአርሲው ሹመት በኋላ ሁለቱ የጥንት ወዳጆች የተባሉት ጸሐፌ ትእዛዝ ወልደ ጊዮርጊስና ጸሐፌ ትእዛዝ ወልደ ጊዮርጊስን ወደዚህ ቦታ ያመጧቸው አቶ መኮንን ሀብተወልድ የሚገናኙት ለመጀመሪያ ጊዜ ስለሆነም ቀዝቀዝ ያለ የእጅ ሰላምታም ተለዋወጡም። በአዳራሹ የነበሩት ሁሉ ባንክሮ ተመልክቷቸዋል። ከጥቂት ደቂቃዎች በኋላም ጸሐፌ ትእዛዝ ፊታቸውን ወደ አቶ መኮንን መለስ አድርገው ምን ነው ወንድሜም ተሹሜ እንኳን ደስ ያለ ሳትለኝ ቀረ ብለው ጠየቋቸው። አቶ መኮንን ግልጽ የሆነ መልስ ስላልሰጧቸው እንግዲያውስ እኔ አንተን እንኳን ደስ ያለ ለማለት እቤት እመጣለሁ አሏቸው። ለዚህም አቶ መኮንን መልስ መስጠትና ንግግሩን መቀጠል አልፈለጉም። ከዚህ በኋላ በዓሉ እስከተፈጸመ ድረስ ሁለቱም ሳይነጋገሩም ተለያዩ። አርብ ሚያዝያ 28 ቀን 1947 ዓመተ ምህረት ከጠዋቱ 4 ሰዓት ላይ በገነተ ልዑል ቤተ መንግስት በተለመደው አረንጓዴ ሳሎን ንጉሠ ነገሥቱ አቡነ ባሲሊዮስ ባሉበት ጸሐፌ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስን በድጋሚ ጠርተው አነጋገሯቸው። ቀደም ሲል አሉ ቀጠሮን የጠየቁት ባለ ጉዳዩ ጸሐፌ ትእዛዝ ስለሆኑም ዋና ሐሳባቸውን ነጥብ በነጥብ ለመግለጽ ሞከሩም። አንደኛም የጃንሆይ የቅርብ አገልጋይ በመሆኔም ስሾምም እንደ ልጅ ማበረታቻ ተሰጥቶኝ ስሻርም እንደ ልጅ ማረሚያ ተነግሮኝ ስለሆነም ለተሰጠኝ ዕድል ምስጋናን አቀርባለሁ አሉ።
ቅሬታችንን ከምንም አልቆጠርከውም ብሎ ጃንሆይ ወቅሰውኛል። ዛሬ ለጃንሆይ የምናገረው እውነተኛው ነው። ጃንሆይ ቅሬታ ያሳድሩብኝ መሆኑን እንደወትሮ ገልጠው ካልነገሩኝ ወይም ካልገሰጹኝ እንዴት አድርጌ ልጠርጥርም? አንዳች ነገር ሲጎድልብኝ አላየሁም። ለባልም ሆነ ለጾም ሳልዘነጋም ችሎታው ያልተለየኝ ነኝ። በስራዬም በማቀርበው ሐሳብ በሚሰጡኝ መምሪያም ከወትሮ የተለየ ሁኔታም አልገጠመኝም። እንግዲያውማ ቅሬታ ያሳድሩብኝ መሆኑን ባውቅ ኖሮ ቅሬታውን ለመግፈፍ አልሰዋም ነበርን ሲሉም ተናገሩም። በለንደን አመለክታለሁ ብዬ ነበረውም ከዚህ ቀደም ባጭሩ እንደገለጽኩት በዚያ በስደቱ ጊዜ ጃንሆይ ያሳለፉትን የመከራ ዘመን በማስታወስ አንዳንድ ለአገር ጠቃሚዎች የሚመስሉኝን ሐሳቦች አዘጋጅቼ ለማቅረብ ነበረም። ኋላ ግን በሌሎች ስራዎች በመጠመድ ያሰብኳቸውን ሳልነድፋቸው ወይም ሳላዘጋጃቸው በመቅረቴ ነው እንጂ ሌላ ነገር ሆኖ አልነበረም አሉ። ጃንሆይ ከፈቀዱልኝ በልቤ ላይ የሚንቀዋለለውን ሐሳብ ሁሉ መግለጥ እወዳለሁ አሉ ወልደ ጊዮርጊስ ወልደ ዮሐንስ። እኔም ሆንኩ ሌላው ታማኝ አገልጋዩም በጃንሆይ ዳኝነት ተመክተንና አምነን የምንኖር ስለሆነም ሌሎች ክፉዎች በስሞ ግፍ እንዳይሰሩ አደራዬን እጠብቃለሁ። በእኔ በኩል ሕይወቴ መልካም ነው የምለው በጃንሆይ ክፉ ሲደርስ አለማየትን ለሐዘን ምክንያት አለመሆንን ነው። ከዚህ ቀደም መላልሽ እንደተናገርኩት አይ ጌታዬ የሚያሰኝ ጊዜ አያድርሰኝ እያልኩ ፈጣሪዬን እለምናለሁ አሉ። የጃንሆይ መንግስት አባቴን፣ ወንድሜን፣ ልጄን የገበርኩለት ነው። እኔም ከማናቸውም ሳልቆጠብ መስዋዕትነትን የተቀበልኩበት መንግስት ነው። የቤተሰቦቼ ድል በጠላት ጊዜ መሰቃየትና ሞት ስለነበረም በጃንሆይ መንግስት ችግርና መከራ እንዳይገጥማቸው ሰብሳቢም እንዳያጡ ጃንሆይ እንዲያስቡልኝ እለምናለሁ። አንድ ጃንሆይን ብቻ በማመን እግዚአብሔር የበለጠ እንዲያውቀኝ ሳምን ጃንሆይ ደግሞ እዚህ የበለጠ ያውቁኛል ብዬ ያደላው ፍጡር ነበርኩም። የሰጡኝን አደራ መውሰድ ግን የጃንሆይ ፈንታ ነው አሉ። ጃንሆይ እርሶ አሽከራ ያጡም፣ እኔ ግን ጌታ አላገኝም አሁን አሉ። ይውደዱኝ አይደለም አይጥሉኝ፣ ይመኑኝ አይደለም አይጠርጥሩኝ፣ ይዘኑልኝ አይደለም አይጨክኑብኝ ብዬ ትክክለኛውን ከልቤ የማስበውን ገልጬ ውሎታለሁ አሉ። ዛሬም ያለፈው የ35 ዓመታት ያገልግሎት ሙያዬ የተናደበት ጊዜ ነው። ሆኖም የዚያ የመከራና የሐዘን ዘመን አገልጋዩ የነበርኩ መሆኔን እንዲያስቡልኝ እለምኖታለሁ ሲሉ ቀጠሉ። ቀዳማዊ ኃይለ ሥላሴም ጸሐፌ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ እነዚህን በነጥብ የገለጿቸውን ሐሳቦች ካደመጡ በኋላም ከሁሉ በፊት የብዙ ዓመታት አገልግሎት ቅርስ እንዳለ የታወቀ ነው። በለንደን እናገራለሁ ብለው የነበረው ሐሳብ አሁን ያልከው መሆኑን አንተው ካላስረዳን እኛ መቼም መልአክ አይደለንምና እንዴት ማወቅ እንችላለን አሉ። ሌላው ሰው እንዳያጠፋ ይላልከው ሰው ማለት አንተም ራስህ ነህ። ስለዚህ ራስህ እንዳታጠፋው ተጠንቀቃሉ። ሁሉም ወደፊት በመሰራ ይታያል ሲሉ መለሱም። ጸሐፌ ትእዛዝ በጣም ከሚያውቋቸው ንጉሠ ነገሥት ይህ የተሰጣቸው መልስ የነበረውን ቅሬታ የደመሰሰ ሆኖ ግን አላገኙትም። እኔ የጃንሆይን መቀየም ይዤ እንዴት ወደ ሥራ ገበታዬ እገባለሁ አሉ። በዚህ መሃል ሊቀ ጳጳሱ ገብተው ጃንሆይ እኮ የተናገሩት እንደ ምህረት ቃል የሚቆጠር ነው ሲሉም ገለጹም። ጸሐፌ ትእዛዝ ግን እውነተኛውን ከጃንሆይ በቀጥታ ለመስማት ጥያቄያቸውን ስላጠነከሩም ጃንሆይ እንደገና ትንሽ ግልጽ በሆነ መንገድ መለሱላቸው። ያለፈው አገልግሎትህ የሚፋቅ አለመሆኑን ነግረናል። አሁንም እንደግመዋለን። በቅርቡም ለፍርድ ሚኒስቴር ሥራ ማሻሻያ ሰርተ ያቀረብከው ሐሳብ በጣም ጠቃሚ ነው። ወደፊትም በሥራ ላይ እንዲውል እናደርጋለን። እንግዲህ ማንኛውም ነገር ማለፊያ ስለሆነ ቅሬታችንን እናወርዳለን። ወደፊትም ብትርቀን አንተውነ ብትቀርበንም ያው አንተነ በሚል ንጉሳዊ ቃል ሰላም ወርዶም ጸሐፌ ትእዛዝ ወልደ ጊዮርጊስ ያሩሲ ጉዟቸውን ማዘጋጀት ጀምሩም። የጃንሆይና የወልደ ጊዮርጊስ ተገላልጦ መነጋገር በእርግጥ በዚህ መልኩ ቢቀርብም ወልደ ጊዮርጊስም ሆኑ ንጉሱ ግን በውስጣቸው ያልተናገሩት ነገር ነበረም።
ጃንሆይና ወልደ ጊዮርጊስ በልባቸው ያስቀመጧቸው ነገሮች ምን እንደሆኑ እርስ በርስ ቢተዋወቁም ግን ፊት ለፊት አውጥተው አሁንም አልተነጋገሩም። የሻርኩህ በዚህ ጥፋት ነው ብለው ንጉሡ አልገለጹም። መቼም በጃንሆይ ቦታ ሆኖ ጉዳዩን ለተመለከተው አሉ አምባሳደር ዘውዴ ረታም የሻርኩህ የስልጣን አረማመድህ የሚያሰጋ ስለሆነብኝ ነው ብለው እንዲናገሩ አይጠበቅም። ሆኖም ከእንግዲህ ወዲህ በእኛ በኩል ቅሬታችን አውርደናል፣ ለወደፊቱም ብትርቀንም አንተ ብትቀርበንም ያው አንተ ነህ ሲሉ የተናገሩት ቃል የመልካም ግንኙነት እድል መኖሩን የሚያመላክት እንደሆነ አምባሳደር ዘውዴ ረታ ይገልጻሉ። ንጉሠ ነገሥቱና የቀድሞ ጸሐፊ ትእዛዛቸው በዚህ በሚያዝያ 28 ቀን 1947 ዓ.ም ሐሳብ መለዋወጣቸው የሚጠቅም ሆነ እንጂ ኋላ ላይ ግን እርስ በርስ ወደ ኋላ እንዲመላለሱም አላደረገም። ወልደ ጊዮርጊስ ወልደ ዮሐንስ በስተመጨረሻ ላይም ሰው የዋህ ነው፣ ድልን ነው። ይህ ይደርስብኛል ብዬ አላሰብኩም ነበርም፣ ትልቁ ስህተቴ እዚህ ላይ ነው ሲሉ ወደ አርሲ ለመሄድ በሚዘጋጁበት ወቅት ላይ በጻፉት ማስታወሻ ላይ አስቀምጠዋል። ጉዟቸውን ወደ አርሲ ለመቀጠል ከአዲስ አበባ ሲነሱ ሊሰናበቷቸው ቤታቸው ለመጡት የቅርብ ወዳጆቻቸው ለሆኑ ሰዎች ጸሐፊ ትእዛዝ የተናገሩት እውነታቸው ነው ተባለም። የደረሰባቸው ያላሰቡትና ያልጠበቁት በመሆኑ መቀበሉ ቀላል አልነበረም። ይሁን እንጂ በዚህ ዓለም በከፍተኛ የመንግስት አስተዳደርና በፖለቲካ መሪነት የተሰለፉ ሰዎች እንዳጀማመራቸው መጨረሻቸው የተሳካላቸው በጣም ጥቂቶች ናቸው። የጀመሩት ረጅም ጉዞና ያደረጉት እቅድ ደግሞ በድንገት የሚጨልምባቸው ጥቂቶች አይደሉም። ይህም ቢሆን በፖለቲካው ዓለም አንድ ቀን ተመልሰው ብርሃን የማየት ዕድል እንደሚኖራቸው ተስፋ በማድረግ የሚታገሉት ብዙዎች ናቸው። በትውልድ ደርስን ያየናቸው አጅሬ ወልደ ጊዮርጊስም አሉ ጸሐፊዎች ምንም እንኳ ተመልሰው ሲመጡ ባናያቸውም በአንድ ወቅት ተመልሰው እንዲመጡ ሙከራ ተደርጎ እንደነበረ የምናውቅ ግን ጥቂቶች አይደሉም በማለት አምባሳደር ዘውዴ ረታም ጽፈዋል። የሆነ ሆኖ በዚህ ተለዋዋጭ በሆነ የፖለቲካ ዓለም ሰው ሁሉ በሚያደርገው ጥረት ክፉም ሆነ ደግ ነገር ሳይደርስበት ሕይወቱን የፈጸመ የለም። ወልደ ጊዮርጊስ ወልደ ዮሐንስም አንዱ ናቸው። ጃንሆይ እንዲያምኑኝ እየለመንኩ ከምናፍቆ ፊቶ ስለይና ስሰናበተዋል። በመጨረሻ ላይ ከፍ ያለም ሐዘን ይሰማኛል። በሌላ በኩል ደግሞ ፈቃድ ፈጻሚ በመሆኔ ደስ ይለኛል ሲሉም ተናግረዋል። ጃንሆይ ይህንን ከጻፊ ትእዛዝ የቀረበላቸውን መልካም ስሜት ካዳመጡ በኋላ በስተመጨረሻ ላይ የመጀመሪያው ጥያቄያቸው መቼ ለመሄድ ያሰብከው የሚል ነበር። ወልደ ጊዮርጊስም የጌታቸውን ጠባይ ደህና አድርገው ስለሚያውቁ የሚደሰቱበትን ነገር እንጂ ቅር የሚሰኙበትን መልስ አልሰጧቸውም። ነገ አሉ ቅዳሜ ግንቦት 6 ቀን ጠዋት ከአዲስ አበባ ተነስቼም ማታውኑ ከጠቅላይ ግዛቱ ዋና ከተማ አሰላ ገብቼ ለማደር ወስኛለሁ አሉ። በዚህ ጊዜ የጃንሆይን የፈገግታ ገጽታ ሲያዩም ጸሐፊ ትእዛዝ በልባቸው ያሰቡትን መግለጽ ፈለጉም። ጃንሆይ እንደገና ለመታየት እድሌ በእግዚአብሔር እጅ ስለሆነም የዛሬን ተዝናንቼ አንድ የከነከነኝ ነገር ለመግለጥ እንዲፈቅዱልኝ ለምናለሁ አሉ። ንጉሠ ነገሥቱን ፈቀዱላቸው። የጃንሆይን ትእዛዝ ለመፈጸም በመዘጋጀቴም እጅግ ደስ ሲለኝ የተሾምኩ ዕለት በዱክ ቤት በአቶ ገብረ ወልድ እንግዳ ወርቅ ዛሬ በምክትል ጸሐፊ ትእዛዝ የተነበበልኝ ወቀሳም አእምሮ ላይ ተቀርጾ ማዘን ብቻ ሳይሆን ሰላምም ነስቶኛል። ጃንሆይ በሚመስሎ እንዲታረም ያደርጋሉ እንጂ ይህንን የመሰለ ሞራልን የሚገድል ቅጣት እንዲደርስብኝ የሚፈልጉ አለመሆኑን ከኔ ከራሴ ይበልጥ የሚያውቅ የለም። በዚሁ ዱክ ቤት ወቀሳው ከወረደብኝ በኋላም ለጠቅላይ ሚኒስትሩ ለቢትወደድ መኮንን እንዳልካቸው ይህ የተነገረው ቃል የናንተ መሆኑን ልቤ አይቀበለውም አልኳቸው። እኔም እንደናንተው የጃንሆይ ታማኝ አገልጋይ ነኝ። የትናንቱ እምነቴ ዛሬም ሆነ ነገ አይለወጥም ብዬም ሐሳቤን ገልጬላቸዋለሁ አሉ። ነገር ግን ይህ ያለፈ ታሪክ ሆናሉ። እንዲያው ከሰነበተ ብዬ ከሳትነቱ ወደ መክሰሙ ይሻገራልና እኔም የድልን ተቀብያለሁ። ነገር ግን ከእንግዲህ ወደ ጃንሆይ ማንንም ሰው እንዳያምኑ አደራዬን ማጥበቅና መንገር ወዳለሁ አሉ። ሰው ለራሱ እንጂ ለሌላ አያስብምና ይህንን የምናገረው አሉ ወልደ ጊዮርጊስ ወልደ ዮሐንስ ምልክት ስላለኝ ነው በማለት
ንግግራቸውን ፈጸሙ። ንጉሠ ነገሥቱም ይህን አስተያየት ካዳመጡ በኋላ ምንም እንኳን በየጉዳዩ ላይ ለመነጋገር አለመፈለጋቸውን ቢያሰሟቸውም ወልደ ጊዮርጊስ አፍነው ይዘውት የነበረውን ሁሉ አውጥቶ ለማስረዳት በመቻላቸው ተደስተዋል። በዚህ በግንቦት 5 ቀን 1947 ዓ.ም ጸሐፌ ትእዛዝ ጃንሆይን ለመሰናበት ገነተ ልዑል ቤተ መንግሥት የቀረቡትና በማግስቱም ጠዋት ጉዟቸው ወደ አሰላ ለመቀጠል የተዘጋጁት ከደረሰባቸው ብስጭት ሙሉ በሙሉ ከተላቀቁ በኋላ ነው ባይባልም ብዙ ጥረት በማድረግ መንፈሳቸውን ቅን እንዲያስብ አድርገው ነው ማለት ይቻላል ይባላል። ንጉሠ ነገሥቱም ዋና ረዳታቸው የነበሩትን ሰው በአንድ ጊዜ በዚያ በትልቁ ስልጣን ሲያነሷቸውና ሲያርቋቸው ምን ያህል ቅሬታና ብስጭት እንደሚያድርባቸው ደህና አድርገው ስለሚያውቁም በዚህ በግንቦት 5 ቀን የተቀበሏቸውና ያነጋገሯቸው በመልካም መንፈስ ነበር ማለት ይቻላል። በመጨረሻም ንጉሡ ሲያሰናብቷቸው በመንገድህ እግዚአብሔር ይከተል ብለው በመመረቅና ጸሐፌ ትእዛዝም እንደድሯቸው ጫማ ለመሳም ወደ መሬት ዝቅ ሲሉ ጃንሆይ አንገታቸውን ቀና አድርገው በመሳም ነበርም። አዲሱ የአሩሲ ጠቅላይ ገዢም ቅዳሜ ግንቦት 5 ቀን 1947 ዓ.ም ጠዋት ላይ በመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ካስቀደሱ በኋላ በላንድ ሮቨር ጉዟቸውን ወደ አሰላ ቀጠሉ። ምንጊዜም ያልተለዩአቸው ጽኑ ወዳጆቻቸው እነ ፊት አውራሪ ፀሐዩና ተስፋዬ እንቁ ሥላሴም ከነ ቤተሰቦቻቸው ከአዲስ አበባ ውጭ አቃቂ እስከሚባለው ቦታ ድረስ ሄደው ሸኟቸው። ሌሎቹ ግን በጣም ብዙዎቹ የጸሐፌ ትእዛዝ ወዳጆች ናቸው እየተባሉ ዝናቸው ይነገርላቸው የነበሩት ሁሉ እንኳንስ በመሸኘቱ በሹመቱ ዕለት ብቅ አላሉም። ወልደ ጊዮርጊስ ወልደ ዮሐንስ የፖለቲካ ታሪካቸውን የያዘው ትልቁ ምዕራፍ በተዘጋበት ከሚያዝያ 17 ቀን 1947 ዓ.ም ጀምሮም ወደ አዲሱ ስራቸው እስከሄዱበት ጊዜ ድረስ አዲስ አበባ የቆዩት 19 ቀናት ብቻ ነው። በልማዱ አንድ አገረ ገዢ ከተሾመ በኋላም እጅግ አስቸኳይ ነገር ከሌለም ለስንቅ ዝግጅትና ለጓዝ ማንሻ የሚል ሰበብ ከ2 እስከ 3 ወራት ድረስ አዲስ አበባ ይከርማል። ጸሐፌ ትእዛዝ ወልደ ጊዮርጊስ ግን ከተሾሙ 20 ቀናት ባልሞላ ጊዜ ውስጥ አዲሱ ግዛታቸው ላይ ተገኝተው ስራቸውን ተረክበዋል። እርግጥ ነው ጸሐፌ ትእዛዝ እስከዚህ ተጣድፎ መሄድን የመረጡት ትእዛዝ ደርሷቸው አይደለም። የእሳቸው ከሹመታቸው በኋላ አዲስ አበባ መቆየት የሚወደድ አለመሆኑ ስለሚያውቁት ሳይቀደሙ ቀድመው መገኘትን ስለመረጡ ነው። የተከበራችሁና የተወደዳችሁ የፕሮግራማችን ተከታታዮች የወልደ ጊዮርጊስ ወልደ ዮሐንስን የሕይወት ታሪክና አጠቃላይ ሂደታቸውን በተመለከተ ያጠናቀርንበት ተከታታይ ዝግጅት በዚሁ ተጠናቋል። የወልደ ጊዮርጊስ ተቃዋሚዎች አሁን ወደ ሹመት መጥተዋል። የወልደ ጊዮርጊስ ወዳጆች በሙሉ ወደ ግዞት ፓሪስና ውጭ ሀገር ሳይቀር እንዲሁም ተሰደዋል። ወልደ ጊዮርጊስ ወልደ ዮሐንስም ሕይወታቸው ያለፈው እዚሁ ለንደን ነው። ወደ ወጡበት ወደሚወዷት ሀገር ተመልሰው አልሄዱም። ኬንሰል ራይስ ወደሚገኘው መቃብር የመጨረሻም ማረፊያቸው ሆነም። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ።